እስኪ ወንጌል ይመጣል። ወንጌል ወልስ ወንጌል ማለት ምን ማለት ነው? የምስራች ወንጌል በኋላ በደንብ ስለማወራ ሮሜ ምዕራፍ 1 ከ1 እስከ 6 አዲሱ ትርጉም አነባለሁ። ሌላ እናንተ ጋር ስላለ ድጋሚ ያላነበው ከጊዜ የተነሳ የኢየሱስ ክርስቶስ አገልጋይ የሆነው ለሐዋርያነት የተጠራው የእግዚአብሔር ወንጌል ለማስተማር የተመረጠው ከጳውሎስ የተላከ ይህ ወንጌል እግዚአብሔር በነቢያት አማካኝነት በቅዱሳት መጻሕፍት አስቀድሞ የተሰጠው የተስፋ ቃል ነው። ወንጌል እግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱን የሚያበስር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በቅድስና መንፈስ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በታላቅ ኃይል ታወቀ። ስለ ክርስቶስ በአሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ በእሱ አማካኝነት ለሐዋርያነት የሚያበቃ ጸጋ ተቀብለናል። እናንተም የኢየሱስ ክርስቶስ እንድትሆኑ እግዚአብሔር ከመረጣቸው ወገኖች መካከል ናችሁ ይላል። ደግሜ ቁጥር 2 አነባለሁ። ይህ ወንጌል እስኪ ከኔ ጋር እግዚአብሔር በነቢያት አማካኝነት በቅዱሳት መጻሕፍት አስቀድሞ የሰጠው የተስፋ ቃል ነው። ወንጌሉ የእግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱን የሚያበስር ነው። አሜን ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ወንጌል ማለት ቅድም ለመናገር እንደሞከራችሁ የሆነ አንድ ጥቁር መጽሐፍ ወይም ነጭ መጽሐፍ ማለት አይደለም። በደንብ እንዲሰሙ እፈልጋለሁ። ወንጌል ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እስኪ ጮክ በሉና ወንጌል በሉ እስኪ። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አንደኛ ወንጌል ማለት በብሉይ ኪዳን ነቢያቶች አባቶቻችን ሲሰብኩ የኖሩ በእግዚአብሔር ነቢያት አማካኝነት ሲተነበይ የነበረ በቅዱሳን መጻሕፍት ጊዜ ጠብቆ የተጻፈ የተሰጠው የተስፋ ቃል የተፈጸመበት የእግዚአብሔር ልጅ ኢየሱስ ነው። ወንጌል ማለት ስለ እግዚአብሔር ልጅ ሰው ሆኖ በሥጋ ከዳዊት ዘር ስለተወለደው ስለ ልጁ ስለ ኢየሱስ ክርስቶስ የሚያበስር የምስራች መልካም ዜና፣ መንገድ፣ እውነት፣ ሕይወት፣ ብርሃን፣ ዘላለማዊነት፣ ምሕረት፣ ይቅርታ፣ አለመሞት፣ አለመበስበስ፣ ቀጣይነት፣ ዘላቂነት የሰማንበትና የሆንበት የናዝሬቱ ኢየሱስ ነው ወንጌል። እስኪቻችሁን አወዛዙና ወንጌል በሉ እስኪ። የእግዚአብሔር ልጅ ኢየሱስ ነው በሉ እስኪ። ወንጌልን ምስራች ብቻ ብላችሁ ካቆማችሁ ልክ አይደለም። ትክክለኛ ትርጉሙን አያመጣም። የምስራች ብለን ለሰው የምንናገረው የእግዚአብሔር ልጅ ኢየሱስ ነው ወንጌል። መልካም ዜና ብለን የምናወራው ወንጌላችን ኢየሱሳችን ነው። አሜን አሜን። እስኪ ወንጌላችን በሉ እስኪ። አሜን። ኢየሱሳችን ነው በሉ እስኪ። ወንጌል ከሰው ልጅ ውድቀት በኋላ በዘፍጥረት 3:18 አማካኝነት በተስፋ ይጠበቅ የነበረው እግዚአብሔር የሰው ልጅ ለማዳን የሰጠው የሰው ልጆች ሁሉ የድነት ተስፋ ቃል ከኤደን ገነት እስከ ጎልጎታ ትንሣኤ፣ ከዛ ተነስቶ ኢየሱስ 40 ቀን ታይቶ ከ40 ቀን በኋላ ወደ ሰማይ ያረገው ተመልሶ የሚመጣው የሞት በበረት የተወለደው በመስቀል የተሰቀለው በጎልጎታ በአዲስ ውቅር መቃብር የተቀበረው በሦስተኛ ቀን የተነሳው ተመልሶ እንደሚመጣ የሚጠብቀው ሙሽራችን ኢየሱስ ነው ወንጌል። አሜን አሜን። አንድ ሰዎችን ከፍ ያድርግና ወንጌል ኢየሱስ ነው ይበለኛ። አሜን። ወንጌል ማን ነው? ወንጌል መጽሐፍ ብቻ ታምት ወንጌል ምናምን ትትሉ ይሄ መጽሐፍ ከዘፍጥረት እስከ ራእይ የሚናገረው ስለሱ የሚያወራው የናዝሬቱ ኢየሱስ ነው ወንጌል። አሜን ነው። እስኪ ወንጌል ብሉ እንደገና። የእግዚአብሔር ልጅ ኢየሱስ ነው በሉ እስኪ።
የደህንነት ሕይወት የሆነው አሜን ነው። በስሙ የኃጢአት ስርየትና የበደል ይቅርታ የተሰበከበት እኛ የእግዚአብሔር ጠላቶች እንደገና ምሕረት አግኝተን ከእግዚአብሔር ጋር የታረቅንበት የእግዚአብሔር ልጆች የሆንበት የመንግስቱ ወራሽ የተደረግንበት ከእሱ ጋር በአብ ቀኝ የተቀመጥንበት የናዝሬቱ ኢየሱስ ነው ወንጌላችን። ሃሌሉያ! ሲወየኔ ወንጌል በምስያሜ ኢየሱስ ነው በሉሲ። ቅድም ልጅ ማለት ልጅቷ ስትዘምር በቀራስ አጥቴውን ተዘፈዘፈ። እኔ ዘምር ልጅኛ እሱ እንድዘምር ራሴ መቋቋም አቃተኝ። በወንጌል አላፍርም፣ በዛ በሚቆላጠፍ አንደበት በወንጌል አላፍርም ብላ ስትል በኢየሱስም በኢየሱስ ከማፈር እግዚአብሔር ያድናችሁ። አሜን። አሁን እግዚአብሔር አምላክ መልካም እንደሚያደርግልን አምናለሁ። ተረፍ ማድረግ ደስ ይለኛል። ወደ ስብከት ሙቀት እንዳልሄድ ይህ ወንጌል ይላል የመጀመሪያ 64ቱ ትርጉም ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ወንጌል ኢየሱስን ካላመጣ፣ ወንጌል ኢየሱስን ካላሳየ፣ ወንጌል ኢየሱስን ካልሰበከ ወንጌል አይደለም፣ መጽሐፍ ነው የሚሆነው። የዚህ መጽሐፍ ከሌላ መጽሐፍ እንዲለይ ያደረገው ነጭ መሆኑ ጥቁር መሆኑ ወርቅ መቀባቱ ሳይሆን ከወርቅ የከበረ መልእክት ይዞ መቅረቡ ነው። አሜን አሜን። ክብር ለኢየሱስ ይሁን። ስለዚህ ከዛሬ በኋላ እግዚአብሔር ምስክሬ ነው። ወንጌል የማይሰው ወንጌል እንዲህ አዲስ ኪዳን ማዘጋጀት ወንጌል ብቻ ላይ ይዞ ሰው ይቀበላል። ወንጌል አላፍርም በሉ እስኪ። ወንጌል ይዤ እመጣለሁ በሉ እስኪ። ከዛ እስኪ ቶቻችሁ ተፈሩ። ከዚህ በኋላ ይህች ወንጌል ይዛለሁ እስኪ። አሜን። ይህች ምን ይዛል? ምን ይዛለህ? እስኪ በወንጌል አላፍርም በሉ እስኪ። ሶስተኛ ወንጌል መጤ አይደለም። ወንጌል ድንገቴ አይደለም። ወንጌል አጋጣሚ አይደለም። ከዳዊት ዘር አለው ወንጌል፣ ወገን አለው ወንጌል፣ ታሪክ አለው ወንጌል፣ መነሻ አለው ወንጌል፣ መስመር አለው ወንጌል። ከማዘን ስንና ያለው ነው ወንጌል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በሱ ሆነ፣ ከሆነ አንዳች እንኳን ያለ እርሱ። ቁጥር 14 ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አሜን ነው። ሥጋ የሆነ ቃል የሚለው ያ እኛ ሰው መሆን ያቃተን ሰው ያደርገን ሰው የሆነው የእግዚአብሔር ልጅ ኢየሱስ ነው። ሐዋርያ ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ እንደጻፈው መቼም አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ አለ፣ እሱ ሰው የሆነው ኢየሱስ ክርስቶስ ነው ይላል። አሜን ነው። ሌላ ደግሞ ማብራራት ካስፈለገን ወንጌል ማለት ሰው የሆነ መለኮት ማለት ነው። አሜን ነው። ምን የሆነ ሰውና እግዚአብሔርን ሊያገናኝ መንገድ ሊሆን አገናኝ ሊሆን የእርቅ በግ ለመሆን የኃጢአት ዕዳ የመፈናቀል እንዲኖረው መለኮት ሥጋ የለበሰበት የኔን ድካም ለመረዳት የኔን ኃጢአት ምን እንደሆነ ክብደቱ፣ ሕመሙ፣ ስቃዩ፣ ጭንቁ፣ ውርደቱ፣ ወዝ ማጣቱ፣ ተቀባይነት ማጣቱ፣ አቢዩዝ መደረግ፣ መገፋት፣ ተቀባይነት ማጣት፣ በውሸት መገሰስ፣ በወገኖች መገፋት ምን እንደሆነ ለመረዳት እንደኔ ለመሆን የመላእክትን ሰው ሳይሆን የሰው ዘር የያዘ ወንጌላችን ኢየሱስ ያድናል። ወንጌል ይሄ ለዚህ አባቶቻችን ወንጌል ማለት ከዘፍጥረት እስከ ራእይ አባቶች የሰበኩልን ከነቢያቶች እስከ ሐዋርያት ከሐዋርያት እስከ እኛ ዘመን በእኛ ዘመን ዘመን ያልቀየረው የሁላችን የስብከታችን ዋና ማዕከልና የማይለወጥ የማይቀየር የማይሻሻል የማይዘምን ቃል ወንጌል። አሜን። ለዚህ ነው ኋላ ቀር የሆኑ መዘመር አቃተን፣ መሆን አቃተን አስመስለን ወንጌል ሲገባችሁ የመሆን የምትችሉት አንድ ጊዜ ተቀጥቅጦ ወርቅ እንደሆነ ብረት ቀጥታ ነው የምትሆኑት። Not in flexibility in Christianity life, in maturity
ጋር ብራዘር ወንጌል ይሄ ነው። ወንጌል ይሄ ነው። ለዚህ ነው አባቶቻችን እንደዚህ ብሎ የሸለለ ይመስለኛል ጳውሎስ እኛ ግን የተሰቀለው ክርስቶስን ይሰብካልን ያለው ለቅስ የጻፈ ይመስለኛል። ሃሌሉያ። እስኪ በሱ መንፈስ እኛ ግን እስኪ በዘራፍ መንፈስ የተሰቀለው የሞተው የተቀበለው መቃብር ልትይዘው ያልቻለችው ሞትና የሞት መውጊያን የሰበረው ኃጢአትና ሲኦልን ያሸነፈው የእግዚአብሔር ልጅ መላእክቶች ያደነቁትን ኃያሉን ጌታ ማንን ሊፈታ ያልቻለው አይተንፈታ መጽሐፉን የከፈተ እሱ ነው የሚሰብከው። አሜን። ስለዚህ በኢየሱስ ደም ከዛሬ ጀምሮ ኢየሱስ ወደ ስብከታችን ይመለሳል። ኢየሱስ ወደ ትምህርታችን ይመለሳል። ኢየሱስ ወደ አጀንዳችን ይመለሳል። የትምህርታችን ዋና ርዕስ፣ የስብከታችን ዋና አጀንዳ፣ የፕሮግራማችን ዋናና መጀመሪያ መጨረሻ ማጠቃለያ እምብርቱ ኢየሱስ ይሆናል። ኢየሱስን ከመንገድ ላይ የደፋ የሰው ስኬት የተመታ አሜን በሉ። ኢየሱስ በድህነት ስለተወለድን የሆነ ነገር ትሆናለህ ይመስላል ነው። ኢየሱስ ሲነገራችሁ ታነጫችሁ ይመን ዛሬ መርፌ ወዳችኋለሁ ሪፈረንስ ብላችኋለሁ ሞታችኋል። ኢየሱስ ይነሽታል። አሜን። ማን ይነሽታል? ማን ያነቃቃል? ማን ያስከስታል? ይህንን በሰበኩ ጊዜ የሁሉ ልብ ተነካ። ሰው ሰምቶ ልቡ የሚነካ ጆራና ማሴ አሜን አሜን። በኢየሱስ ይነካልባችሁ። በዳቧትነት ወገኔ ሀረካዊ ይበላል እግዚአብሔርን የሚረገም ይበላል ነው። ልባችን የሚነካ ለኢየሱስ መሆናለ። ልባቸው ተነካና ምን እናድርገዋል ይል ምስያ አጋታችሁ ይሰረዘን ይመሳል ቋሎች እግዚአብሔር ወበት ይገኔ ኢየሱስ አሜን። በኢየሱስ ሰላም ኢየሱስ አሜን። በእውነት ጌታ ምስክሬ እኔ ልጄናችን ቅድላችን የተሰብሰቡ ደስኮ እግዚአብሔር ልጁ በእኔ ላይ ሲያይ እንዴት ነው አሁን የሚሰበሰበው? እንዴት ነው ብለው እንዴት ነው የሚሆኑ? አረ ኢየሱስ ወደ ቦታ ይመለስ። እስኪ እንደዚህ ብሎ ኢየሱስ የጸሎቴ ዋና፣ የመዝሙሬ ዋና፣ የጸሎቴ ዋና፣ የስብከታችን ዋና፣ አረ የደስታችን ዋና እናትን የሚያሳዝንን የሱ ክብር ስንመታይ ነው። የሱ መገፋት የሱ ከቦታ ገሸሽ ማለት ከቤቱ መገፋት በኢየሱስ ደም ኢየሱስ ከቤቱ አይገፋ። እሱን እንነን እሱ ከሚነካ እኔ እግዚአብሔር ከዚህ መድረክ ይሄን ብገፋ ይሻለኛል። ምን ይሰራል ነው? ምን ይጠቅማል ነው? አሜን ነው። ወንጌል ሰው የሆነ መለኮት ነው። ወንጌል የሴቲቱ ዘር ተብሎ የተሰጠው በዳዊት ዘር የመጣው አብርሃም ሲጠብቅ የነበረው የአብርሃም ልጅ ተብሎ ተስፋ የተሰጠው ይስሐቅ አይደለም ወንጌል። በይስሐቅ ግን አልፏል። አብርሃም አይደለም ወንጌል፣ ለአብርሃም ተሰብኳል። ዳዊት አይደለም ወንጌል፣ ግን ዳዊት ለዳዊት ተሰብኳል። ነቢያቶች አይደለም ወንጌል፣ ወንጌል ኢየሱስ ነው። Gospel is Jesus Christ. Nothing any person, nothing any blessing. Without Jesus, anything is vacuum. Again, brother, back to the Bible, back to the original message. ወደ እውነተኛ መልክ ተመለሱ። እኔም ሸቅጫለሁ፣ ተሳስቻለሁ። እግዚአብሔር ምሕረት ያድርግልኝ። እንደዚህ ትሆናለህ ያለ ወንጌል ትሰራለህ፣ ትባረካለህ። አሜን ነው። ይመልሰን። ሰው ለመምሰል አንሰራም። አባቶቻችን መስለው የኖሩትን እንኖራለን። እነሱ እንደሆኑት እንሆናለን። ወንጌላችን ሁለንተናዊ ነገራችን ነው። ወንጌላችን የምንኖርለት ገፎ ከመጣ የምንሞትለት ወንጌላችን ሸካቶ ዘራ የአንበሳ ልጅ አንበሳ የጀግና ልጅ ጀግና በዛ ልቡ የተሰለበ ጠይቀኛ አንበሳ የማይፈራ አንበሳ የፈራው
የሸቀጥ መንፈስ የተወጋ ይሁን። ወንጌል ወንጌል ምን መልእክት አለኝ። ኢትዮጵያ ወደ ወንጌል ተመለሺ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ወደ ወንጌል ተመለሱ። የዘር ነጋዴዎች ወደ ወንጌል ተመለሱ። ወንጌል ስለተባረደ እግዚአብሔር አዋረደ። ወንጌል ክብር ስላጣ፣ ወንጌል ከቦታ ስለተገፋ ሰዎች ቦታ ያዙ፣ ቄሶች ቦታ ያዙ፣ ፓስተሮች ሐዋርያት ኢየሱስን ነው ያሳዩን። አሜን። ነቢያት ኢየሱስን ነው ያሳዩን። አባቶች ኢየሱስን ነው ያሳዩን። ጌታው ክርስቶስ እንድናይወዳለን ብሎ ስላቸው እሱ ክርስቶስን አሳያቸው ይላል። ክርስቶስን እንዲጋር እንደኛ ማንነት የተከፈለ አንድ ጊዜ ብቻ ወንጌል የተረሳውን ላስታውሳቸው። አሁን በቃ ብሌስ በማን በኩል እንዴ ብሌስ አለ ብሌስ እግዚአብሔር ምስኪን ሰው የሚባረከው ለወንጌል ኖሮ ለወንጌል ሞቶ ነው። አባቶቻችን ወንጌል የበራላቸው በዘይት ሲቀጠሉ አውጡኛል አልተሳሳቱ መጋዝ ሲሰነጥቃቸው እስረኞ ነው ያሉ። ከአንበሳ ከጎሽ የታገሉ ወንጌል የበራላቸው ቆዳ የበግና የፍየል ቆዳ ለብሶ በገደል በዋሻ የኖሩ ዛሬ ምንም ስለሌለን የምትተቹ ሰዎች ስለ ኃጢአት እንዳይመስልኝ የዘሬ ጽዋ ደርሶብኝ ነው። አሜን ነው እመኑላችኋል። ሪሊያ ብለስት እንዳታስብ እንደዛ እንዳይመስላችሁ። እኔ የተሻለ ኑሮ ኖር ያለ አባቶቼ የኖሩት ላኖሩ ችኮችና ላዳቤ ሲገኝ ኮችና እንደዚህ ምስጢቅ ስለሰላስ ቆዳ የለበሰው የአባቶቼ ዘሮች ያኔ ቢመጡብኝ እኔ እንደዚህ ሆኜ አንተ ከየት የምንድ ይመስለኛል። እንዴት ተሰቃይቶ ተዋርዶ ለወንጌል ሊደሩ ብታይ ወገኔ በወገናቸው እንደ ውሻ ተዋርዶ ሳይሰጡ ለሌባ ሳይዋሹ እንደ ውሸተኛ ወደ ወንጌል እግዚአብሔር ይመልሰን። እግዚአብሔር ወደ ወንጌል ይመልሰን። ለወንጌል መኖር ማለት በሥጋ በመስቀል ላይ ለሞተው ነፍሱን ስለ ሰው ዘር ሁሉ ኃጢአት ማስተስረያ አድርጎ ለሰጠው የእርቅ በግ ሆኖ የታረደው የአባቱን ቁጣ ያበረደው የተቆረጠውን ድልድይና መንገድ መልሶ የገጠመው ኢየሱስ በድንጋይና በሆነ ፌሮ ብረት ድልድይ አልሰራም። አዳም የሰበረውን ድልድይ ራሱ ሄዶ ገደሉ ላይ ተኝቶ ላይ ይሄ ኢየሱስ ይሄ መንገድ መንግስት ይሄድበት እኮ ነው። መንገድ እሱ ላይ እኮ ነው ትልም ወደ መንግስት ሰማይ የመሄጃ መንገዱ ኢየሱስ መንገድ ነው ሲባል ለአፋችን አላሳፈረንም። መንገዱ ለዚያው አልገባሽ መንገድ ያገድሽው የሄድሽበት የተረማመድክበት ወደ መንግስቱ አቅጣጫ የሄድክበት ያ መንገድ ኢየሱስ ነው። እሱ ነው ወንጌል። እሱ ነው ወንጌል። ወንጌል እሱ ነው። እሱ ነው የቀለለብን። እግዚአብሔር ይርዳን። አሜን አሜን አሜን። ማን ይርዳን? እግዚአብሔር። ስለገባው እኔ ከዚህ በኋላ ራሴ አልኖርም ማለት የሚኖረው ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው። ሴታችሁ እንደዚህ ብሎ ከወንጌል ውጭ አልኖርም በእግዚአብሔር ሌላ ራሴ አልኖርም በእግዚአብሔር ከዚህ በኋላ የቀረውን ዘመኔ በእግዚአብሔር የሚኖረውን ሕይወት የሚኖረው በእግዚአብሔር ለምን ጠግበላ እንደገና ለወንጌል ያልሆነው ሕይወት እኔ እንጃ። የሀገራችን ሰው ብሎ ለጥምቀት ያልሆነ ቀንስ ይባላል። ለወንጌል ያልሆነ ሕይወት እኔ እንጃ። ስለዚህ ወንጌል ማለት ከዚህ በኋላ ወንጌል ትዝ ስለን አንድ ጥቁር መጽሐፍ አንድ ነጭ መጽሐፍ ብቻ ሳይሆን በመጽሐፍ ውስጥ በተስፋ ቃል በትንቢት
አሜን አሜን። ወንጌል ስትሉ ትዝ ብላችሁ ወጣችሁ መንገድ ላይ ኢየሱስ ያድናል ብቻ የምትሉት መልእክት ብቻ ሳይሆን ራሱ ኢየሱስ እንደሆነ እንድትረዱ በጌታ ፍቅር አሳስባችሁ ዛሬ በአንድም በሌላም ስለ ወንጌል ከብዙዎቻችን ሕይወት ከብዙዎቻችን አፍ ከብዙዎቻችን እጅ እየቀረ መጣው። ይህ አስደናቂ ዘመን የማይችለው ጊዜ የማይቀይረው ብዙ ትምህርቶች ሲሻሻሉ ሲለወጡ ሲቀየሩ አይተናል። እኔ በኔ ዘመን የነበረው የትምህርት ስትራቴጂ ኢትዮጵያ ጥላለች። በእርግጠኝነት በኢህአዴግ ዘመን የነበረው ተብሏል። አሁንም በእኛ ዘመን ያለው ይጣላል። ባለፈው አንድ አስተማሪ ስለ ትምህርት ሲያቀርብ ሰምቼ በጣም ተደንቄያለሁ። ትምህርቱን ካን እንዴት እየሰለመ እንደሄደ፣ ትምህርቱን ካን እየተበከለ እየተበረዘ እንዴት እንደሄደ እስኪ የልጆቻችሁ መጽሐፍ ቼክ አድርጉ። እስኪ ልጄ ተምሮልኛል ብላችሁ ታስባላችሁ? ኢንተግሪቲ ግን ውስጡ የሰለመ መጽሐፍ ነው ልጆቻችሁ የሚማሩት። ሃይማኖታዊ መጽሐፍ የተደረገው ምክንያቱም የግራ ቀንና የቦታ ቀን ስላላቸው እኛም ላይ ሻሽተናል። ሀገር የማይመለከተን፣ ትምህርት የማይመለከተን፣ ንግድ የማይመለከተን፣ ማስተዳደር የማይመለከተን እየመሰለን የባሕታዊነት መንፈስ የተመታ ይሆናል። ስለ ሀገሬ፣ ስለ ምድሬ፣ ስለ ትምህርቱ፣ ስለ ኢኮኖሚው ያገባኛል የሚል አንድ ሰው ማለት አንድ ሰው ያገባናል። እኔ ካላገባኝ ማን ነው የሚያገባ? ይህ ሀገር ጠል መንፈስ ይመታል። ትችላላችሁ ከማሰጋር ከአገር ጋር መጣላታችሁ ያለች አንድ ሀገር ናት። ለሀገራችሁ በጎ አስቡ፣ ለሀገራችሁ መልካም አስቡ። ልክ እንደዚሁ ክርስቲያን ከሆናችሁ ለወንጌል አስቡ። ለወንጌል ማሰብ ካልቻላችሁ መዳናችሁ ያጠራጥራል። ስለዚህ ወንጌል ሕይወታችን ነው። ወንጌል ሁለንተናዊ ነገራችን ነው። ወንጌል ዛሬ ነው ለምሳሌ ወንጌል አይደንቲቲያችን እግዚአብሔር ምስክሬ እግዚአብሔር ከዚህ ምድር ወደ እሱ ስንሄድ ሕይወታችን ዋጋችን ክብራችን የሚለካው የሚመስለው የሚመረምረው ለወንጌል ባደረግነው ተሳትፎና አስተዋጽኦ ብቻ እንደሆነ እንድታውቁ እፈልጋለሁ። ለራሳችሁ የፈለገ ትምህርት ልታስተምሩ ትችላላችሁ። ራሳችሁ የፈለጋችሁ የተሸለሙ ቤቶች ሊኖራችሁ ይችላል። ምርጥ ቤተሰብ መኪና ሊኖሩ ትችላላችሁ። የዛ ጥሩ ሰው ቤተሰብ ዘር ልትባሉ ትችላላችሁ። ለወንጌል ግን በጎ አስተዋጽኦ ካላደረጋችሁ የሰማይ ቤታችሁ ባዶ ነው። ሽልማት እንዳጠበቁ ምን ሰርታችሁ ነው የምትሸለሙት? ለወንጌል ካልኖራችሁ። አንድ ጊዜ የኮሪያዊ ንጉሥ ማለት ፓስተር ያንቹ የሚባል ፓስተር በጣም ዘናጭና ቀብራራ ፓስተር 40 መኪናዎች አሉት። አገልጋዮችን የሚያኖርበት ትልቅ ሪል ስቴት አለው። የመጽሐፍ ቅዱስ ኮሌጅ ስመጥር መጽሐፍ ቅዱስ ኮሌጅ አለው። ዘንጦ ነው የምኖረው። በጣም ቀብራራና ኩሩ ፓስተር ነው። አንዳንዴ መንፈስን ሊያጠቃ ይፈልጋል። እግዚአብሔር ኑሩ ስላላሳካኝ እንኳን እግዚአብሔር ይስበርልኝ። ከዚህ በኋላ ሰብርልኛ በእውነት የራሴን ችግር ካላወቅሁ እንዴት መዳን ይችላል? እግዚአብሔር ይሰብርልኛል። እስኪ ኩሩነት እግዚአብሔር ይስበርልኝ። አሜን። ይባይሻሜ ብሎ አመለ ይስበርላችሁ። ከታገረው ከክት ያለው እግዚአብሔር ይገላችኋል። ከእግዚአብሔር ይነጥለናል። ስለዚህ አንድ ቀን ታመመ። 17 ኪሎ ገባ፣ ሞተ። መላእክቶች መጥተው መንግሥተ ሰማይን እናስጎበኛለን። ለሰማይ ጉብኝት ነው መጣን ያሉት። እንደዚህ ቆሽሽ ሰውነቴ ከሶ እንዲህ መሆኔ እኔ ወደ ጌታ መሄድ አልፈልግም። ሰውዬ እንዲህ መጥቶልሃል መንግሥተ ሰማይ እንድትጎበኝ ብሎ ስሉ እንዲህ ካልገደዳልና መላእክት ይታና የሆነ የእናንተ ጋር አይዝ እንዲህ ካልገደዳለች እሺ ወሰዱት ይዞት ሄዱ። መጀመሪያ ይጎበኘው ሲኦል ውስጥ ተወሰዱ። እዛ ተወስዶ ሲያይ በውሸት የሚኖሩ የሚዋሹ ሰውን የሚያጣሉ አሜተኞች እግዚአብሔር በቀባቸው መገልገያዎቻቸው ላይ እየናቁ እየዘለዘሉ የሚያዋርዱ ምላሳቸው ከውስጣቸው ተወጥቶ በብረት አለንጋ ይገረፋሉ። ቤቶች እኮ ነበሩ በመሬት የምታኑ በትቀጥሉ ጌታ ይባርካችሁ። ከምታኑ ምን አለበት ቀርባችሁ ብትጠይቁ። አንድ ወፈፌ መጥቶ አንድ ተራሰ መጥቶ የሆነ ነገር ስለነገራችሁ አትለወጡብን።
ምናልባት ላንሆን እንችላለን። ለአንድ ነገር ካምናደርግ ለምን እያደረግን ጠይቁን። መሰረት ሊኖረን ይችላል። በእኔ ምክንያት እኔ ባላወቅ መንግስተ ሰማይ ውስጥ እስከ ስጋ ውስጥ ከምትወድቁ ኑና ጠይቁን እንጂ በሩቅ በጥላቻ ትናገሩ በጌታ። ከዛ እዛ ሽታው ግማት አለ። በቃ ሉሲፈር እንዴት ሰዎች እንደሚያስጨንቅ ከእሳት ውስጥ ብድግ ስሉ ጦር እያነሳ እንደገና ወደ ማለት እንዲገቡና እንዲሰቃዩ ያደርጋቸው። ታሪኩ ረጅም ስለሆነ እናንተ ገብታችሁ አንብቡ። 3 ሰዓት ነው እንደዚህ 3 ሰዓት አካባቢ ገብታችሁ በይቱ እንደምታዩ እርግጠኛ ነኝ። አስራት የሚሰጡ አስራታቸው ለቤተ ክርስቲያን ትቶ ደግ ለመሆን ሌላ ቦታ ለሙገስ የሚሰጡ እዛ ውስጥ ሲከተከቱ ነበር። በዛ መጨረሻ ላይ እሱ ፓስተር ስለሆነ አስራት አይሰጥም ነበር። መጣ እግዚአብሔር ወደ ዋና ወደ መንግስት የዳንሶች ወደሚኖሩበት ሰፈር አመጣ። እዛ አምጥቶ አንድ እሱ ሰፈር የሚያውቀው አስታማሚ የሆነ መንገድ ዳር የሚቀመጥ ደህና የረባ ቤት ከሌለው እየለመነ አንድ ብር ካገኘ 50 ሳንቲም እየከፈለ ዲዎችን ላሉ የ50 ሳንቲም ዳቦ ይገዛል፣ ለራሱ ይበላል። የሱ ቤት አይቻል የሰማይ ወይኔ የሱ እንዲህ ከሆነ ታዲያ እንደዚህ ከሆነ የኔ እንዴት ይሆናል? የኔ ግራውንድ ፕላስ ፎር ነው አለ። እስከሌተሩ ብቻ ወጥቶ ሁሉ ነገር ባዶ ነው። በቃ እስከሌተሩ ብቻ ተሰርቶ ሁሉ ነገር ባዶ ነው። ጌታ ሆይ እንዴት ነው የኔ ቤት እንደዚህ የምታደርገው? አንተ እኮ ክብርህን፣ ዝናህን፣ ደስታን መሬት ነው የጨረስከው። አስራት ሰርቅ ነበር፣ በአስራት ቸርነት ትውል ነበር፣ አስራት ለቤቴ ነበረ። አንተ ግን ለራስህ እንደፈለግ ታደርግበት ነበር። ለዚህ ብዬ ነው ይኸው ያንተ ቤት ባዶ። የዛ ሰውዬስ ፓስተር ከሌስ ቤት ሲሆን ገባ። ልክ እንዳንተ ይኖር የነበረ ነው። ለአንተ ግን እንዴት ተሰጥቷል? የድን አስተካከል። አሜን ይሰማል። በአስራታችሁ ቸርነት የምትውሉ ሌላ ቦታ እግዚአብሔር ያውቃቸዋል የምታረጉ አይቶ የመጣ ሰው የነገረ የመጽሐፍ ቅዱስ ጥቅስ የለኝም። አትስረቁ። እግዚአብሔር 100,000 ሲሰጣችሁ 10,000 መስጠት እንደማይከብዳችሁ 100 ሚሊዮን ሲሰጣችሁ 1 ሚሊዮን አትስረቁ። ለእግዚአብሔር ታማኞች ወንጌል ታማኝ ዘሮች ነው የወለደው። ወንጌል ንጹሐን ትውልድ ነው፣ ጨዋ ትውልድ ነው የወለደው። እዚህ ወንጌልን ስታስቡ አንድ ቦታ ተሳስቶ ሶሪ ብሎ ይቅርታ ያልጠየቀ ታማኝ አባት ነው። ይዛን ሰው ይቅርታ ጠይቆ ያውቃል? ለዚህ ሐዋርያ ጳውሎስ በወንጌል ማለተኛ ይሆን ዘንድ ስለ ወንጌል ሁሉን ነገር አደርጋለሁ ለምነው። ለዚህ አንደኛ ቆሮንቶስ 9:23 በወንጌል ማለተኛ ይሆን ዘንድ ስለ ወንጌል ሁሉን አደርጋለሁ አለ። ይህ ሁሉን ማድረግ ማለት ምን ማለት ነው? እኔ ኮድኛለሁ፣ እሱ ኮድኗል። ድነታችሁ ሙሉና ፍጹም የሚሆነው በዳናችሁበት ክርስቶስ ለአዳም ልክ እኔ ለመዳን ሚስዮናዊ ተልኮ፣ ሚሽነሪ ተልኮ፣ ወንጌላዊ ተልኮ እኔ ባለሁበት ሰፈር ኢየሱስ እንዲነገረኝ ቀድሞ የቀደመ ትውልድ እንዳደረገ እኔ የኢየሱስን ደም ከራሴ ማስተላለፍ እንዳለብኝ ወንጌሉ እንዳልደረሰበት ያ በዘመኑ ቋንቋ ቅድም እንደነገርኳችሁ የምስራች ኢቫንጀሊዞ ወይም ደግሞ ኢቫንጀሊያ የሚባለው በላቲን በግሪክም የምስራች መልካም ዜና እንኳን ደስ አለ በእኛ ዘመን ቋንቋ ቢኖር ወንጌል በዚህ ጊዜ ተጽፎ ቢሆን ኖሮ እንኳን ደስ አላችሁ ኢየሱስ ተወለደላችሁ የሚባል ይመስለኛል። አሜን፣ ክብር ለእግዚአብሔር ይሁን። ስለዚህ የወንጌል አንኳር መልእክት በክርስቶስ ኢየሱስ በማመን የሚገኘው የኃጢአት ስርየት የደህንነት ሥራ በፈጸመልን የጌታችን ኢየሱስ ክርስቶስ ለትውልድ ማቅረብ ወይም መናገር ማብሰር ማለት ነው ወንጌል። ይሄ ወንጌል ሁለት ቦታ ከፍለን እናያለን። አንደኛ ወንጌል ስርጭት ይባላል። ወንጌል ስርጭት፣ ወንጌል ስታስቡ ወንጌል ስርጭት በጀማ በኮንፈረንስ በቡድን ወይም ደግሞ 2 በ2 ወይ ደግሞ 1 ለ1 ተደርጎ በቴሌቪዥን፣ በሬዲዮ፣ በዩቱብ፣ በቲክቶክ፣ በፌስቡክ ባገኛቸው አጋጣሚና ሚዲያ ተጠቅመን ሰው እንዲሰማ የደረሰ ጋር ይድረስ፣ የሰማው ይስማ፣
ያየው ይመልከት ብለን አየር ላይ የምንለቀው ወንጌል ስርጭት የሚባለው ወንጌልና ሁለተኛ ደግሞ ወንጌል ዋናውና ትልቁ ወንጌል ማይመርተኝነት ነው። ለዚህ ነው ጳውሎስ እንደዚህ ብለው በወንጌል አላፍርምና። አሜን። በምን በወንጌል ምን አንሆንምና? እስኪ ወንጌል የሚለውን ተውና በኢየሱስ አላፍርምና በሉ እስኪ። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ወንጌል መጽሐፉ አይሁንባችሁ። ወንጌል የመጽሐፍ ባለቤት የምልክቱ ዋና መንገድ የናዝሬቱ ኢየሱስ ነው። አሜን ነው። እስኪ ጀጅ ነው በዛውና በወንጌል አላፍርም በሉ እስኪ። አሁን እንግዲህ ወደ ስርዓት ላምጣው ነው በለብሱ ወስለ ወንጌል ተናገረ። ይሄን ወንጌል ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል፣ ለክርስቶስ ወንጌል እንደሚገባ ኑሩ ይለናል። ታዲያ ለክርስቶስ ወንጌል መኖር የሚጠይቀው ለራሱ ወንጌል መጽሐፍ እንዴት ነው የምንኖረው? አንደኛ ለወንጌል የምንኖረው በተቀደሰ ሕይወት በምሳሌ በሞዴልነት አርአያ በመሆን ለሌሎች ፍቅር የሆነው ጌታ በፍቅርና በትህትና ኢየሱስ ይወድሻል፣ ኢየሱስ ይወዳል ብለን ለሌሎች የምናቀርበው የምስራች ይህ ወንጌል ስርጭት ይባላል። ኮንፈረንስ ላይ ሊሆን ይችላል፣ ጀማ ስብከት ላይ ሊሆን ይችላል፣ አንድ በአንድ ሊሆን ይችላል፣ በቡድን ሊሆን ይችላል። በጥርት መሳይ ድንገት ከተማ በመውረድ ሄደው ኢየሱስ ያድናል። ልክ እንደ ዘመቻ ፀሐይ ግባት አዲስ አበባ ላይ እንደተደረገው አዲስ አበባ ላይ ኢየሱስ ተብሎ በዶክተር በቀላ ሻንቆ በግሬን ኮሚሽን ይደረግ እንደነበረ የሚደረግ ከዚህ በፊት ደግሞ በሙሉ ወንጌል ቤተክርስቲያን በታላቅ ኃይል በክሩሴድ የጀማ ኮንፈረንስ ሺዎች በመቶ የሚቆጠሩ ሰዎች ወደ መንግስት ይመጡ እንደነበረ እና አንዳንድ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኮንፈረንስ እንደምናደርግ እንደነበረ የሚደረግ የወንጌል ስርጭት ይባላል። ይሄ ወንጌል ስርጭት ይባላል። ይህ አንድ አሁን እንደምታውቁ በየመንደር በየከተማ በየአደባባዩ ይደረጋል። ውጤቱ ግን ምን ያክል የሚለውን ሌላ ጊዜ እናያለን፣ ሪሰርች ስላልሰራበት። አሁን ግን ወደ ዋና ነገራችን እንመለስ። ዛሬ የመልሳችሁ ፈልገው ወንጌል ስርጭትና ወንጌል ማዕከልተኝነት አንድ አይደለም። ወንጌል ስርጭት የዳኑት ሁሉ በክርስቶስ ኢየሱስ አምኖ የዳኑት ቅዱሳኖች በሙሉ እናንተ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ምን አድርጉ? ለማን? ለእኔ ለመሪዎች። ማን ወይም ማድረግ ያለበት? እስኪ እኛው ሁላችን በሉ እስኪ ጋድኛው እንዳለፋ ዴማ ወንጌሉ መመትማ ከነመነ ገንጩ በላይ ፈየጀላ ጀኔ ኢየሱስ ነሞ ተቀብቲነ መቃባት ልማፈር ሁሉ ሰደባ ተቆጥ ጮምኔ አሮተ ደረቦት ማቀዮት ጋር ይትፍ ኑቱዲሙ ለምያ ማለ ፈየውት ኢጃ ኢየሱስ ገባቱ ከንቲቶ ታሳሰው ጌታ ነው ተቆፋ ኢየሱስ አከረ አናፊ ሰለሌ ኮት ከቃሚፈቱ አሪስ አባኮት ይገሞ ኮት ኮድረት ሰቲ ካለ ፈደይወለሽ ለምን ኮጀት ጋር ገፈቱት ዋቀይስ ካለ ፈደይዲ እግዚአብሔር አይፈርድም። ኢየሱስ አይፈርድባችሁ። ስለ ኢየሱስ ተናገሩ፣ ስለ ጌታ መስክሩ። ይሄ ወንጌል ስርጭት ይባላል። ሁለተኛ ነገር ደግሞ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 ላይ እንደተጻፈው በወንጌል ማይበርተኛ ይሆን ዘንድ ስለ ወንጌል ስንቱ ንገሩኛ። ስለ ወንጌል ብዙ ስም የወጣላቸው ማይበሮች በዚህ ምድር ላይ የሆነ ማይበር የሆነ ምናምን አክሲዮን ማይበር የሆነ የከሌ እንደከሌ ምናምን ማይበር አለ። ብዙ ሰዎች የዚህ ዓለም የአክሲዮን ወይም የማይበር ባለጠጎችና ባለቤቶች ናቸው። በወንጌል ውስጥ ግን የሌላቸው ምን አይነት ምስኪኖች ናቸው። እግዚአብሔር ይመስገን። አሜን በሉ። አሜን በሉ። ከዛሬ በኋላ ሁላችን ወንጌል ማይበርተኛ ማለት ወንጌል ማይበርተኝነት ማለት ሕይወታችንን ይነካል፣ ገንዘባችንን ይነካል፣ ጊዜያችንን ይነካል፣ እውቀታችንን ይነካል። በገንዘባችን፣ በጊዜያችን፣ በጸሎታችን፣ በንብረታችን ሁሉ ለእግዚአብሔር በመስጠት የምናገለግለው ታላቁ ስራ
ከየት ጀምሮ? ከሰፈራችን፣ ከቤታችን፣ ሰፈራችን፣ ክልል፣ አገር፣ አይጉር ሁሉ ወንጌል ወዳልደረሰበት እኛ ወደዚህ አይጉር ሁሉ መሄድ ስለማንችል ለዚህ ጌታ የጠራቸው በሐዋርያት ሥራ ምዕራፍ 13 ላይ እንደተጻፈ እየጾሙና እየጸለዩ ሳለ መንፈስ ቅዱስ ጳውሎስና ሲላስን ለጠራው ስራ ብላሉልኝ ለዩልኝ እንዳለ ለተለዩ ሰዎች ስንቅ ሰጠን። ገንዘብ ያለው ገንዘብ የሌለው ጸሎት፣ ሌላ ንብረት ያለው ንብረት፣ ለዚህ ግብአት የሚሆነው ነገር ሁሉ ለእግዚአብሔር ወንጌል ሰጠን። ወንጌል ወዳልደረሰበት ቦታ እንዲሄዱ ገምልክ ሚሽነሪ ወይም ሚስዮናዊ ምንልክበት የወንጌል ማለትነት እሱ ወንጌል ያደረሰ ወንጌል ስርጭ የሰፈር የመንደር የአካባቢ ስራ አሜን ነው። ይሰማል። እስከ ዛሬ በዚህ ውስጥ አታውቁ ማለት ከዚህ በኋላ ግን ለወንጌል ካልኖራችሁ ልክ ለፓስተር ያምቹ እንደነገርኳችሁ ባዶ ቤት ውስጥ ሰማይ ሄዳችሁ እንዳታፍሩ። ዛሬ እዚህ ለወንጌል ብላችሁ የምታደርጉት ነገር ማቴሪያሉን ወደ ሰማይ ቤት ይሰራላችሁ። ይሰማል። እስኪ የሰማይ ሰው ከዛሬ በኋላ ለወንጌል ይኖራል ወይ ሰው ይመስላል። ባለፈው መካከል ነበረ እርግጠኛ ነኝ በቃሊዮት ያደጉ በሙሉ ወንጌል ውስጥ ያደጉ ስለ ወንጌል ማለትነት ጠቅመው ያውቃሉ። ምክንያቱም የቀደሙ ቸርቾች መካነ ኢየሱስ፣ ሙሉ ወንጌል፣ ኤፒኬሲ ሲሰማቸው እያንዳንዱ ሰው በየወር እግዚአብሔር ከሰጠው ነገር ሁሉ ይሄ ወንጌል ነው ተሰብስበው ወንጌላዊ እኔ መሄድ ወደማችል ይሄድልኝ የሚለውን ያዋጣል ማለት ነው። እነዚህ ያልተረዳቸው ሰዎች ወንጌል ማይመርተኝነት የወንጌል ስርጭት ስራ አይደለም። ወንጌል ስርጭት ሁላችን በወር አንድ ጊዜ ወጥተን በአካባቢያችን ላሉት እናሰማለን። ከባድ በጀት የሚጠይቅ አይደለም። ቀላል ነው። ይሄ ግን ከባድ ነገር ይጠይቃል። ወደ ቻድ ልንልክ እንችላለን። ወደ ቻይና ሚስዮናዊ ልንልክ እንችላለን። ለዚህ የሚመጥን ገንዘብ መስዋዕት እናደርጋለን። ክብር ለእግዚአብሔር። ስለዚህ ግልጽ ቢሆንላችሁ ከዛሬ በኋላ የእግዚአብሔር ቤተክርስቲያን ሚሽነሪ መላክ ይፈልጋል። ሚስዮናዊ አገልግሎት እንጀምራለን። የአንድ ሚሽነሪ ደሞዝ ይችላለሁ ማለት ይቻላል። የዚህ ዘመን ደሞዝ ገምታችሁ በራሳችሁ አንድ ሰው ትራንስፖርት፣ የቤት ኪራይ፣ ቀለብ ምን ያክል ይችላል ብላችሁ ገምታችሁ እግዚአብሔር ስራችሁን እንዲባርክ እኛ ወንጌል ወደ ጨቦ ወደ እኛ ምድር ወደ ተወለድኩበት ሲመጣ እግዚአብሔር ምስክሬ ነው። ሁሉ ነገር መዳንና ግግር ብቻ ምን የለም። ዋሽት ባዶ የድህነቱ ጥግ ልክ የለውም። የሙስቁልናው ልክ ጥግ የለውም። ሰው የአንዱን ሰው ልብስ ለብሶ ሄዶ ተመልሶ ሌላው ደግሞ ለብሶ ቤት የሚጠባበቅበት በተራ ልብስ የሚለበስበት አገር ውስጥ ነው ያለው። ወንጌሉ ታሪካችን ላይ ቀየረው። ወንጌሉ ሰው ያደረገ አሁን ምን ይመኑ ሰው የሚለብሰው ልብስና ጫማ አይደለም ሊቀይሩ መኪና አለ። እስኪ ለወንጌላችሁ በእውነት ያንሳ። ወንጌል እኮ ኢየሱስ ነው። ወንጌል እኮ ክርስቶስ ነው። ወንጌል እኮ መሲያችን ከሆነ ነው ታሪካችን ቀየረ። ከዛ በፊት የተማሩ ምሁራን ብዙ አልነበሩ። ጸለይና 40 ቀን ጸሎት ገብቼ እግዚአብሔር ከዛሬ ጀምሮ ይሄ ዲግሪ የሚባለው ነገር ዲፕሎም የሚባለው ነገር ወደ ምድራችን ይምጣ። ልማት እያለፈን ነው። መለወጥ አቅቶናል። የተማሪ አካል ስለሌለ እባክህ ብዬ መጸለይ ስጀምር ለመጀመሪያ ጊዜ የአንድ አባት ልጆች 3 እና 4 አመጡ። በጸለይኩበት አመት ክብር ለአብ ይሁን። ሲያመጡም ለዚህ ያባል ከዛ ፎር ማምጣት ተጀመረ። አሁን የዶክተራችንና የፕሮፌሰሮቻችን ብዛት ቁጥር አቸር ምንሽ ይቻል ተቸር ወንጌል ታሪካችን ይቀየራል። ወንጌል ምድራችን ይባረከ። ወንጌል አይኗችን ይባረከ። ወንጌል ሰው አረገ። ከቃልቻ ከጠንቋይ ከርግጦ ከጅኒ ፈታ። አሜን። ከቆልቆሌ ፈታ። አረ የስማቸው ብዛት የጣጣቸው ብዛት ገላገለን እኮ። ስለዚህ ወንጌል ክብራቱ ነው። እግዚአብሔር ይባረክ። እንግዲህ ይሄ ወንጌል
እግሩ ገንዘብ ይባላል። ሰው ይፈልጋል፣ ገንዘብ ይፈልጋል፣ ማቴሪያል ይፈልጋል። ከዛሬ በኋላ በዚህ ወንጌል ማገልገል ይፈልጋል። የጨከነ የቆረጠ ኖሩ ሞተ መባል ካልፈለጋችሁ በስተቀር ኑሯችሁ ትርጉም እንዲኖረው ከፈለገ ለወንጌል እንሰጣለን ብሎ ሰው እንደገና ዳንስ ይፈልጋል። ተባረኩ። ለወንጌል ራሱ የሚሰጥ ሰው ከኔ ጋር ናችሁ። ሰምታችኛል። ቃል የገባችሁ እንደ ድጋሚ ራሱ ሌሎች እንዲረዱ ብትደግሙ ደስ ይለኛል። ዘመናችሁ ይባላል።